ፓብሎ እስኮባር የሞት ዕለት ወቅቱ ታኅሳስ 3 ቀን 1993 ዓመተ ምህረት ሜዲሊያን ኮሎምቢያ ውስጥ ነው። አንድ ተራሱ አልነበረም የሞተው፣ የእጽ አዘዋዋሪዎች ሁሉ ንጉሥ እንጂ። የሞተው ሰው አንዳንዶች የእጽ አዘዋዋሪዎች ንጉሥ ሲሉት፣ አንዳንዶች ደግሞ የምንጊዜውም የእጽ ነጋዴ፣ አንዳንዶች ደግሞ ሽብርተኛ እያሉ ከድርጊቶቹ እየተነሱ ይጠሩታል። ያቺ ቀን ሰዎች አደባባይ ወጥተው ጠጠረ መጣያ ስፍራ ማግኘት ዘበት ሆና አልፋለች። የኮሎምቢያ መንግሥት የተለየ ትዕዛዝ አውጥቷል። ምክንያቱም የሰውየው ሬሳ እንዳይዘረፍ በርካታ ሺህ ቁጥር ያላቸው የሀገሪቱ ደህንነቶችና ፖሊሶች መሳሪያ አንግበውና ደቅነው ሬሳውን ይጠባበቃሉ። ፖሊስ ሰውየው ከሞተ በኋላ ለምን እንደዚህ እንዳደረገ ሲያስደንቅ፣ የዚህ ግን ይለያል። በወቅቱ አደባባይ የወጣው ሕዝብ ከ25,000 ሕዝብ በላይ ወጥቶ ያ የዓለም ቁጥር 1 ወንጀለኛን አሸባሪውንና የእጽ አዘዋዋሪውን ለመቅበር ማጀቡ ነው። ፓብሎ ማን እንደሆነ የት እንዳለ የሚያውቅ የለም። የአሜሪካን መንግሥትም ይሁን የኮሎምቢያ መንግሥት ያን አደገኛውን ሰው ለመያዝ አሜሪካንና የኮሎምቢያ መንግሥት ዘመቱበት። ያኔ ነው እንግዲህ የፓብሎ ነገር የሚያበቃው። ያ የተረገመ የሞት ቀን፣ ያ 16 ዓመት በእግር በፈረስ ቢፈለግ ዱካው ሊገኝ ያልቻለው ኒኮላስ ፓብሎ አሁን ሁሉ ነገር የሚጨልምበት ቀን ላይ ደርሷል። ሲአይኤም የፓብሎ ቤተሰቦችን ሙሉ ለሙሉ በቁጥጥር ስሩ አውሏቸዋል። ፓብሎ ለልጁ ታኅሳስ 3 ቀን 1993 ስልክ ደወለ። ልጁንም ለመጨረሻ ጊዜ በስልክ ያገኘው የዛን ዕለት ሊሆን ተቆረጠ። ሲአይኤም ይህችኑ ፍንጭ ይዞ አፈሙዙን ፓብሎ ወዳለበት ባቢሊዮስ ኦሊጎስ ወደ ተባለ ቦታ ለማዲላ በሚቀርብ ስፍራ አነጣጠረ። የኮሎምቢያ ወታደሮች ከሲአይኤ ጋር ካለበት ደረሱ። በሩንም በከባድ ብረት ገንጥለው በመግባት የተኩስ እሩምታ ለቀቁበት። ከብቸኛው ጠባቂው ጋር ተፋለመ። ሆኖም ላይመለስ በጥይት ተመቶ ከጋርዱ ጋር ሞታቸው በአንድ ቀን ሲቆረጥ በኮሎምቢያ ሚዲያዎች ቪቫ ኮሎምቢያ፣ ኮሎምቢያ አሸንፋለች ሲሉ ራዲዮኖችና መንግሥታቸው ማወጁን ተያያዙ። የፓብሎ እስኮባር መሞት ተከትሎ ራዲዮኑ ስለ ሞቱ ሲያወራ ሲውል፣ ቴሌቪዥኑ የ16 ዓመት የዕጽ አዘዋዋሪው ተገደለ እያለ ሲያስተጋባ ሕዝቡ አደባባይ ወጣ። ፓብሎን እውነት ሞቷል ሲል ሬሳውን ለመመልከት ፖሊስ በየመንገዱ በየመውጫ መግቢያው በእያንዳንዷ የሀገሪቱ መንደር ሳይቀር ጣሪያ ተሰማራ። የፓብሎም ሬሳ በሄሊኮፕተር ወደ ትውልድ መንደሩ መጣ። ሬሳውን ለመሸከም ወጣቱ ተጋደለ። ውሎ ሲያድር ፓብሎ እስኮባር አልሞተም፣ ከኛ ጋር ነው፣ ፓብሎ የኛ ጀግና ነው የሚል ቲሸርት የለበሱ በሞቱ ማዘናቸውን በአደባባይ መታየት ጀመሩ። ለፓብሎ እስኮባር ቤተሰቦች ግን ጭንቀትና ፍርሃት ውጧቸዋል። ሲአይኤም ይሁን የኮሎምቢያ መንግሥት በሽኝቱ ላይ እንዳይታደሙ በመከልከል ጥብቅ ጥበቃ በማድረግ ከቤታቸው እንዳይወጡ አድርጓቸዋል። ፓብሎ እስኮባር በድኑ ካረፈበት ቦታ ቤተሰቦቹ ለመሰናበት ተገኙ። ያኔ በሕዝብ ብዛትና ግፊያ የተነሳ ጸሎት ለማድረግ ካህናት ተቸገሩ። በከተማዋ አመፅ ተቀሰቀሰ። በዛችው ቀን ሺህ ፓብሎች ተፈጠሩ። የሱን ተግባር ለመፈጸም ተሰማሩ። ብዙዎችም
ስለሱ ሲሉ ነፍሳቸውን አጡ። ፓብሎ ለኮሎምቢያ ሕዝብና ላደገበት መንደር ከኮሎምቢያ መንግሥት የተሻለ ድጋፎችን ያደርጋል፣ ድሆችን ይረዳል፣ ታላላቅ መድረኮች ላይ ተገኝቶ ድጋፍ ይቸራቸዋል። ፓብሎ ይላሉ አንዳንዶች ለኮሎምቢያ የሚጠቅም ወሳኝ ሰው ነበር ሲሉ፣ አንዳንዶች ደግሞ በወንጀለኝነት ይፈርጁታል። ታዲያ ፓብሎ የሀገሪቱ ቁጥር አንድ አሸባሪ፣ በሲአይኤና በአሜሪካ ዕፅ አዘዋዋሪ ተብሎ የተፈረጀ፣ ለሕዝቦቹ አንዳች የማይጠቅም ተብሎ በጥይት ሩምታ ተደብድቦ ሞተ። እርሶ ይህን ግለሰብ ምን ይሉታል? ይህ የዓለም ገጽ ነው። አብሮነቶን በላይክ በሼር ሰብስክራይብና የደውል ምልክቷን እየነካችሁ ስለምታደርሱን ከልብ በማመስገን በሌላ ዝግጅት እስክንገናኝ በቸር ያገናኘን። ፓብሎ እስኮባር